ከእስር ማምለጥ እና እስረኛ እንዲያመልጥ መርዳት የሚያስከትለው የወንጀል ተጠያቂነት። ሰዎች የወንጀል ድርጊት ፈጽመው በወንጀል ሲፈረድባቸው በማረሚያ ቤት በወንጀል ተጠርተው በወንጀል ሥነ ሥርዓት ሕግ ቁጥር 63 እና 67 መሠረት ዋስትና ሲከለከሉ ወይም በፍትሐ ብሔር ጉዳይ የፍርድ ቤትን ትዕዛዝ ለመፈጸም ፈቃደኛ ባልሆኑ ጊዜ እስኪፈጽሙ በማረፊያ ቤት ሊቆዩ ይችላሉ። በቆይታቸውም በኢፌዴሪ ሕገ መንግሥት በሕግ ስለተያዙ ሰዎች መብት ስለተከሰሱ ሰዎችና ስላሉና በፍርድ ስለታሰሩ ሰዎች መብትና በሌሎች ሕጎች የተቀመጡ መብቶች ሊጠበቅላቸው ይገባል። በአንጻሩም በሕግ አግባብ የተያዙ ወይም የታሰሩ ሰዎች የማረሚያ ወይም የማረፊያ ቤት ቆይታቸው ሕጎችና ደንቦች እንዲሁም የወንጀል ሕጉን የማክበር ግዴታ ተጥሎባቸዋል። ይህም ጽሑፍ በሕግ አግባብ የተያዙ ወይም የታሰሩ ሰዎች ከእስር ማምለጥና እስረኛ እንዲያመልጥ መርዳት ተጠያቂነትን በአጭሩ የሚዳስስ ይሆናል። የእስረኛ ወይም የታራሚ ምንነት ከፌዴራል ማረሚያ ቤት አዋጅ ቁጥር 1174/2012 አንቀጽ 2 እንደምንረዳው ከእስረኛ ማለት በፍርድ ቤት የተወሰነበትን ፍርድ በማረሚያ ቤት ውስጥ በመፈጸም ላይ ያለን ታራሚ በወንጀል ፍርድ ሂደት ማረፊያ ቤት የሚቆይ ተከሳሽ ወይም በፍርድ ቤት በፍትሐ ብሔር የአፈጻጸም ክርክር በማረፊያ ቤት እንዲቆይ ትዕዛዝ የተሰጠበት የፍትሐ ብሔር ታሳሪ እንደሆነ ለመረዳት ይቻላል። አዋጁ በተጨማሪም ማረሚያ ቤትን በአንቀጽ 2(5) ላይ ሲገልጽ ታራሚዎች ፍርዳቸውን የሚፈጽሙበት የሚታረሙበትና የሚታነሱበት እንዲሁም ማረፊያ ቤትን የሚጨምር ቦታ መሆኑን ይደነግጋል። በአዋጁ አንቀጽ 2(6) ማረፊያ ቤት ከማለት ደግሞ መደበኛ ክስ ተከፍቶባቸው ቀጠሮ ላይ ያሉ ተከሳሾች ወይም በፍትሐ ብሔር ክርክር ትዕዛዝ የሚቆዩበት ቦታ እንደሆነ ተደንግጓል። ከእስር ማምለጥ የፌዴራል ማረሚያ ቤት አዋጅ ቁጥር 1174/2012 አንቀጽ 47 መሠረት ማረሚያ ቤት የእስረኞቹንና የማረሚያ ቤቱን ማህበረሰብ ደህንነት ለመጠበቅ የማረሚያ ቤትን ደንብና ሥርዓት ለማስጠበቅ እንዲሁም ጸጥታው የተከበረ ሰላማዊ የማረሚያ ቤት አካባቢ እንዲኖር ለማድረግ አስፈላጊ የሆነ የጥበቃና ቁጥጥር ሥርዓት የመዘርጋት እንዲሁም በአዋጅ 48 መሠረት እስረኞችን እንደተቀበለ በተወሰነ ጊዜ ውስጥ የእያንዳንዱን እስረኛ ጸባይ፣ የቀድሞ ታሪክ፣ የታሰረበትን ምክንያት፣ በማረሚያ ቤት የሚቆይበትን የጊዜ ርዝመት እንዲሁም ሌሎች ተያያዥነት ያላቸውን ሁኔታዎች በማጥናት እስረኛው በማረሚያ ቤት ቆይታው ከእስር ቤት ለማምለጥ በሌሎች እስረኞች እንዲሁም የማረሚያ ቤት ሠራተኞች ላይ ጉዳት ለማድረስ ጸጥታና ሰላምና ማጥፋት ቤትን ደንብና ሥርዓት ለመጣስ በንብረትና በራሱ ላይ ጉዳት ለማድረስ ይኖረዋል ተብሎ የሚገመተውን የስጋት ደረጃ በመለየት በከፍተኛ መካከለኛና ዝቅተኛ የስጋት ደረጃ የመመደብ የስጋት ደረጃዎችን ከለየ በኋላም ከስጋት ደረጃው ጋር ተመጣጣኝ የሆነውን የጥበቃና ቁጥጥር ሥርዓት የመዘርጋት የመተግበር ኃላፊነት ተጥሎበታል። በአንጻሩ ታራሚዎች መልካም ስነ ምግባር ሊኖራቸው የሚጠበቅ ሲሆን ይህ ሳይሆን ቀርቶ ከማረሚያ ወይም ሲዘጋጅ የተገኘ በሌሎች እስረኞች ወይም በኮሚሽኑ ሠራተኞች ላይ ጉዳት ለማድረስ የሞከረ ወይም ያደረሰ ወይም የማረሚያ ቤቱን ደንብና ሥርዓት ለማክበር ፈቃደኛ ያልሆነ ወይም የማረሚያ ቤቱን ኃላፊዎች እና ፖሊሶች ትዕዛዝ ለመቀበል ፈቃደኛ ያልሆነ ወይም በጤና ሁኔታው በራሱ ላይ ጉዳት ለማድረስ የሞከረ እስረኛ ለተወሰነ ጊዜ ብቻ በማረሚያ ቤቱ ግቢ ውስጥ በሚገኝ የተለየ ውስጥ እንዲቆይ ሊደረግ እንደሚችል የአዋጁ አንቀጽ 50 ይደነግጋል። በተያያዘም በ1996 የወጣው የወንጀል ሕግ አንቀጽ 461(1) መሠረት ማንም ሰው በሕግ አግባብ ተይዞ ወይም ታስሮ ካለበት ቦታ በሰዎች ወይም በንብረት ላይ ምንም የኃይል ተግባር ሳይፈጽም ያመለጠ እንደሆነ ከ6 ወር በማይበልጥ ቀላል እስራት እንደሚቀጣ ተደንግጓል። ነገር ግን ወንጀሉ የተፈጸመው በሰዎች ላይ ዛቻ ወይም የኃይል ተግባር በመፈጸም ወይም በንብረት ላይ ጉዳት በማድረስ እንደሆነ ቅጣቱ ከ3 ዓመት የማይበልጥ እስራት እንደሚሆን 461(2) ይደነግጋል። ጥፋተኛው በመጀመሪያው ወንጀል የተፈረደበት ወይም የሚፈረድበት ሲሆን ስለ ወንጀሎች መደራረብ ወይም ስለ ተደጋጋሚነት የተመለከቱት ድንጋጌዎች እንደ አግባብነቱ ተፈጻሚ ሊሆኑ እንደሚችሉም ተደንግጓል። እስረኛ እንዲያመልጥ ማመቻቸትና መርዳት በ1996 የወጣው የወንጀል ሕግ አንቀጽ 462 መሠረት ማንም ሰው የመንግሥት ሠራተኛ ሳይሆን በሕግ አግባብ የተያዘ ወይም የታሰረ ሰው እንዲያመልጥ በኃይል ድርጊት በማስገደድ በዛቻ፣ በተንኮል፣ በግል ተሰሚነቱ ያለ አግባብ በመገልገል ወይም በማንኛውም ሌላ ዘዴ ወይም መንገድ ያመቻቸው ወይም የረዳ እንደሆነ በቀላል እስራት እንደሚቀጣ ይደነግጋል። የተፈጸመው፣ የተሞከረው ወይም የተመቻቸው በቡድን የኅብረት ሥራ፣ በጦር መሳሪያ ወይም በማናቸውም ሌላ መሳሪያ እንደሆነ ወይም እንዲያመልጥ እርዳታ የተደረገለት ሰው ቢያንስ የ20 ዓመት ጽኑ እስራት የተፈረደበት ወንጀለኛ እንደሆነ ቅጣቱ ከ3 ወር የማያንስ ቀላል እስራት ወይም ነገሩ ከባድ በሆነ ጊዜ ከ7 ዓመት የማይበልጥ ጽኑ እስራት እንደሆነ ንዑስ አንቀጽ 2 ላይ ተደንግጓል። ወንጀል ዕቅዱን ለማሳካት ሁከት አንስቶ በሰው
ወይም በንብረት ላይ የኃይል ድርጊት ፈጽሞ ወይም ሰራተኛን ወይም ጠባቂን ደልሎ ወይም ማንኛውም ሌላ ተደራቢ ወንጀል ፈጽሞ እንደሆነ የተደራረቡ ወንጀሎች በተፈጸሙ ጊዜ ቅጣትን ስለማክበድ የተደነገጉት ድንጋጌዎች ተፈጻሚ እንደሚሆኑ ንዑስ አንቀጽ 3 ይደነጋል። ነገር ግን እስረኛው እንዲያመልጥ የረዳው የመንግስት ሰራተኛ ከሆነ የመንግስት ሰራተኛ ከተሰጠው ኃላፊነት ጋር ተያይዞ ለሚያደርገው ተግባር ወይም ግድፈት በሙስና ወንጀል ተጠያቂ እንደሚሆን የሙስና ወንጀሎችን ለመደንገግ የወጣው አዋጅ ቁጥር 881/2007 ይደነጋል። በመሆኑም የመንግስት ሰራተኛ ወይም ጠባቂው ፖሊስ ጉቦ ወይም መደለያ በመቀበልም ሆነ በሌላ ምክንያት እስረኛው እንዲያመልጥ የረዳ እንደሆነ በአዋጅ ቁጥር 881/2007 አንቀጽ 9ን በመጣስ በስልጣን አላግባብ መገልገል ወይም አንቀጽ 10 ስር የተደነገገውን በመተላለፍ ጉቦ መቀበል ወንጀል ተጠያቂ ሊሆን እንደሚችል መገንዘብ ያስፈልጋል። ማጠቃለያ ከእስር ማምለጥም ሆነ እስረኛ እንዲያመልጥ መርዳት በአገራችን የወንጀል ተጠያቂነት የሚያስከትሉ በመሆናቸው ከመሰል ድርጊት መታቀብ ይገባል።